ነው ታግለን እውነታው ጋር ስንደርስ በገንዘብ ከተደራደሩሽ መረጃ ላለመደበቅሽ ምን ማረጋገጫ አለን እያሉሽ ነው። ወይ በኢየሱስ ክርስቶስ ስም መጀመሪያ አልደራደርም እንዴ ነፍሴ አልፈልግም። እንደዚህ ጠይቃለሁ። መጀመሪያማ ህልም እንጂ ጭብጥ አላገኘሽም። ለዛ ነው እያፈነገጠ ነው። አግኝቻለሁ። ስላገኘው እኮ ነው ገባሽ? ስላገኘው እኮ ነው ወደ እኔ ተመጣው አይደለ የኔ ቆንጆ። ለዚህ ማለት ነው ስላገኘው እያዘንኩ ስመጣ እኔ ደፋር እንደሆንኩ ስለታወቀ ነው እንጂ ማለት ነው በሷ በኩል በገንዘብ ቢደራደሩኝ ማለት ነው ከእንደገና ማለት ነው አይደራደሩኝም። ለምን አሁን ጸብ ላይ ነኝ ገባሽ? ለምን እኔ አሁን ዛሬ ጠዋት ተነስቼ ትላንትና ነበርኩኝ እዛ ላይ ታውቂያለሽ አብሰላት። ጠዋት ተነስቼ ማለት ነው አሁን በየቦታው ምልክት ነው የምሰጣቸው እኔ ታች እንዲወርዱ ወደ ፖለቲካ እንዳይወስዱና ነገሩ እንዳይደባበስ ታች እንዲወርድ ነው። ከዛ የምታረጊው ነገር ጥሩ የሚያስኬድ መስሎሽ ከሆነ እንደዚህ ቅብርጥስዬ ምናምን ከዛ እህትሽን አይደለም እህቴን ለምን እንዳለ ዘመዶችን አጨርሷቸው ራሳቸውን መጠበቅ ካቃታቸው ማለት ግለሰብ ናቸው እንደዚህ ብሎ የሚያስፈራሩሽ የፖለቲካ ሰዎች ናቸው። እና ታዲያ መንግስት ነው እንዴ? ወርቅዬ ነጁ ተጠንቀቂ፣ በእኔ በኩል ያላችሁ ሰዎች ተጠንቀቂ። ተጠንቀቂ ብዬሻለሁ እኮ ተጠንቀቁ ዘመዶቼ፣ ራሳችሁን ጠብቁ፣ ታጠቁ። እኔ አሁን የምገባበት ጦርነት ውስጥ ነው። ግራ ቀኝ እያያችሁ ሂዱ እና በውስጥ አሁን በቴሌግራም ማለት ነው ኢንፎርሜሽን፣ ትክክለኛ ኢንፎርሜሽን ላኩልኝ። እኔ ጋም ያለው እታች ላይ ምናምን አለ። ይቅናሽ በሉኝ። እህቴም ከሞተች ያው እንግዲህ እናያለን። መቼም ደም ሳይፈስ እንትን አይልም። ካለበለዛ ራሳቸው ማለት ነው ጭንብላቸውን አውልቆ ሊመጡ ስለሚችሉ እኔ ደግሞ እንዲያወጡና እንዲመጡ በግልጽ እንዲመጡና ማለት ነው የሀገር ገጽታ የጠፋበትን ነፃ ለማድረግ ነው። ይሄ ፖለቲካ ነው። ገባችሁ? ማስፈራራት። እኛ ዲያስፖራዎች ፈርተናል። በጣም ነው የፈራሁት። እና የተሰራው ነገር ልክ አይደለም፣ ልክ አይደለም። እሷም በህይወት ካለች ማለት ነው እስክትጠየቅ ድረስ ነው ማደርጋት። ጌታን ነው የምላችሁ። ቀልድ የማንንም ሬሳ አስገብታችሁ ትፎግሩናላችሁ እንዴ? እኔን አትፎግሩኝም። ቂንጥራ ከሞተች በኋላ አይደለ እንዴ? ከተወራ በኋላ አይደለ እንዴ በቪዲዮ ያወራችሁ? ለምን ራስህን አታሳየኝም ነበር? እኔ እኮ እውነት የምትገሏት መስሎኝ ነው እንትን ያልኩት። ብትፈልጉ ቆራርጣችሁ ብሏት ምን በሏት። እኔ ለሰው ማዝን መስሏችሁ ከሆነ ገደል ትገባላችሁ። እና ለማንኛውም ሬሳው መውጣት አለበት፣ መውጣት አለበት። ወርቄ ሟቿ ቲና በህይወት አለች ብለሽ ታስቢያለሽ? ምንድን ነው ያንቺ መረዳት? ድብን አርጌ በህይወት አለች። ድብን ምን ታግታ ነው ብለሽ ይሁን ታስራም ይሁን ራሷንም አግታ ይሁን ማለት ነው አለች። አለቀ። ምንድነው አሁን አለች ብለሽ ስትይ እንደ ማስረጃ ሊቀርብ የሚችል ነገር ምን አለ? ሬሳው ይውጣ። ማስረጃው ሬሳው ነው። በቃ ማስረጃው ሬሳ ነው። ሬሳው ይውጣ፣ እንትን ይበል፣ ይመርመር። እሺ አሁን ለምን ብትል ማለት ነው ለምን እንደሆነ ታውቃለህ? ይኸውልህ ከቤታቸው የካቲትም ቅርብ ነው፣ ምኒልክም ቅርብ ነው። ኃይለኛ እንትን ነው የሰሩብን። ገባ? ኃይለኛ ፌክ ነው የሰሩብን። ወንጀለኛው ወይ ሊሆን ይችላል የቦይፍሬንዷ እህት የካቲት ሆስፒታል ውስጥ ማለት ነው እንትን ትሰራለች። ሬሳ ክፍል ነው የምትሰራው። የአንዷን ሬሳ ነው የድሃ ሬሳ አውጥቶ የቀበሩት። አቅ ነው የምነግርህ። ተቀናጅተው ነው እነዚህ ሰዎች። ኃይለኛ ቡድን ያላቸው ሌቦች ናቸው። እኛን ይፎግሩናል እንዴ? እዛ ለገንዘብ እሺ ጓደኛሽን አሁን አንቺ ግምት ነው የምትናገረው አይደለ? እንደዚህ ነው። ያንን ግምት ነው የምናገረው። ሪያሊቲ ነው። አሁን ከገባሁበትማ ላይቀር ግምት ምናምን። ኦኬ እንትናስ ጓደኛሽ ኤደንስ ቀብር ያዳለችው የቀበረችው የሌላ አካል ነው። አሳሞተች ተብሎ ቲና መስላት እንጂ ሬሳ አይታለች እንዴ? አጥባለች? ሬሳ አጣቢ ናት እንዴ ጓደኛዬ?
እንዴ ሁሉም ሰው እኮ ልጇም እኮ የሰማችሁ ሞታለች ተብሎ ሊሆን ይችላል። ገባ? የሌላ ሰው አካል ነው። የአንድ ምስኪን ወይ ደግሞ የአንድ ጎዳና ተዳዳሪ እንዴ ቲና ናት ተብሎ ስም ተለጥፎ ምንድን ነው? እኔ መሆኔን ያጠበው ሰው ሬሳ እንትን ያለ ሰው ከምኒልክ ያወጣው ሰው ማለት ነው። እስቲ ይምጣ። እኔ ስለቀደምኳችሁ ግን አታመጡም። ምኒልክ ሆስፒታልም ምናምን መረጃ ቅብርጥስዬ ሐሙስ ምናምን ብላችኋል። እኔ የወጣበት ወረቀቱም እጄ ላይ ስላለ የሚሟገተኝ ይመጣል። ምን ችግር አለ ደግሞ? ቆሼ ቆንበሬ እኔ ልታስፈራሩኝ? እኔ ለቤተሰብ የምጨነቅ መስሏቸው እናንተ እዛ አልቅሱ። እኔ እንደዚህ አይነት እንትን የለኝም። ወርቄ እንኳንም ሞተች። የእነ አሌክስን ልጅ ከመብላቷ በፊት እንኳን ድብናለች። ክፉ መሆኗን ስለሚያውቅ ነው ብለሻል። ምን አይተሽ ነው? መጀመሪያ ነው ያልኩት። እኔ በኖርማል ታማ ምናምን ከሆነ 1 ዓመት ሙሉ ስትጠበቅ ስለነበረ የይቅርታ ልብ የላትም ብዬ ነው ያሰብኩት። ገብቶሻል? እንዲህ አይነት መሰሪ ነገር ይኖራል ብዬ አስቤያለሁ። እንዴ እውነቱን ልንገርሽ፣ መጀመሪያ አላዝም። አሁንም አዝኜ አይደለም፣ ይህን ወቁ። አዝኜ ወይ ደግሞ እንትን ብዬ አይደለም፣ ሀቅ እንዲወጣ ብቻ ነው። እንዲህ አይነት ድራማ ስለማልወድ እንጂ አዝኜ ምናምን አይደለም። ማንኛውም ሰው በጥላቻ እንዲሞት አልፈልግም። የይቅርታ ልብ ግን ያስፈልጋል። ይሄንን ሁሌ ነው የምናገረው። በቃ ያኔ እሷ በጣም ስትናገር ምናምን የነበረው ቪዲዮ እኔ ጋር ስላለ ነው። ገባሽ? አብሰለት ያኔ እኔ እንትን ብያለሁ፣ ተናግሬያለሁ። ምን አይነት እናት ናት ብያለሁ። ልጅቷ ስታለቅስ ምን ስትል ማለት ዲፕሬሽን ውስጥ ገብታ ማለት ነው። ለምን እንዲህ ታደርጋታለች ምናምን የሚል ነገር ነበረኝ። የፈለገ ዘር ብትጠይ ምናምን የሆነ ልጄን እንትን አለልም። ለልጄ ስለ እሸነፋለሁ። 1 ዓመት ጊዜ ነበራት። ለምን የይቅርታ ልብ አልነበራትም? እነሱ የዘር ጥላቻ አልነበረባትም እኮ ታውቂያለሽ። ፖለቲከኛ አታገቢም ያለቻት እኮ እሱ ላይ እኛ አያገባንም። እሱ የነሱ ጉዳይ ነው፣ የቤተሰብ ጉዳይ ነው። አሁን ከዛ ነገር ወጥቼ ነው። አሁን በእኔ ስለተመጣ ነው። ገብቷል? ምንድነው መብረቁ ቤትም ምንም ቤትም እየገባው አስተያየት ስለምሰጥ በደንብ ጫፍ እያሳሽነውና እናሳይሻለን የሚል ነገር ነው። እኔ ደግሞ እንዲያሳዩኝ እኮ ነው። አብሰለት ገብቶሻል? እንዲያሳዩኝ እህቴም እንድትሞት ስለምፈልግ ቤተሰቦቼም እንዲያልቁ ስለምፈልግ ነው። ደህና ዋላችሁ። እንዴት ናችሁ? አንዴ ይሄንን ነው ወርቄ ስለምፈልግ ነው። እሺ አዲስ እንዴት ነሽ? አለን። እኔ አንድ ጥያቄ ነበረኝ ለወርቄ ማለት ነው። ያልገባኝ ነገር ምንድን ነው? እንግዲህ ሞቷን ካስመሰሉ ማለት ፌክ ካረጉት እሷም ሆነ ፌክ ያረጉት ሰዎች ምን ሊጠቀሙ ይችላሉ? ገንዘብ መኒ እሷም ልትኖርበት ትችላለች። በአሁኑ ጥርጣሬ ግን ገንዘብ አልገባኝም። ማን ነው የሚሰጠው ገንዘብ? ሴትዮዋም አላት። የሚገርምሽ አሜሪካ ሄዳ ቅዳሜን የገባችው ከአሜሪካ ሮብ ነው እንትን የካቲት ሄደች የተባለው ሞተች የተባለው ሐሙስ ነው። እሺ 3 ቀን ማለት ነው። 3 ወር ሙሉ እዛ ነበረች አሜሪካ። የሄደችው ለምንድን ነው? 1 ሳምንት ነው የቆየችው። ባይዘዌ እኔ ጥያቄ ማን ነው ገንዘቡ የሚሰጣት ነው? ሞቷን ፌክ ስላረገች ማን ነው የሚሰጣት? ወሳጅም ቢሆን እኮ ኢንሹራንስ ተናዛ ሊሆን ይችላል። ኢንሹራንስ ላይፍ ኢንሹራንስ ብዙ መረጃ እንዳላችሁ ነው የምትነግሩን ምናምንና ይህንን መረጃ ለምን አታውቁት? ማለት አሁን አንቺ ላንቺ ነው የማወጣው። እኔ ግለሰብ ነኝ፣ ግን እዚህ ጋር በጣም የህግ አካላቶች ራሳቸው ያውጡታል። ራሳቸው ፈልገው ያውጡታል እኮ። ወይ ደግሞ በአንድ ላይ ተቀናጁና ክሱን አስጀምሩ። እዛ ሌላ ቦታ ሌላ እዚህ ሌላ ምናምን መጀመር አያስፈልግም። ምንድነው መሰለሽ፣ ይኸውልሽ እኔ አንድ ነገር አሁን ላይ እንቅስቃሴ ከተደረገ ማለት ነው። ገባሽ? እንቅስቃሴ ከተደረገ ሬሳው ለመከፈት ምን ለማለት ማለት ነው። የኢትዮጵያ ኮሚኒቲ መተባበር አለበት። ከአሜሪካም ማህተብ የተመታበት ምን ያለበት ማለት ነው። ገባሽ? እንጂ ሬሳው ማንም አያስከፍትሽም። አንደኛ ለምንድን ነው ሬሳው እንዳይከፈት የፈሩት? ቤተሰብም ምንም ማለት ነው። ሁሉም ተቀናጅቶ ነው የሚሰሩት። ቤተሰብም ሊኖርበት ይችላል።
ያልጠረጠረ ተመነጠረ። እኔ አንድ ጥያቄ ነበር። እንዴት ናችሁ? ሁላችሁም ሰላም ነው? ሁላችሁም ጥያቄ እየመጣችሁ ልጠይቁ። ለምን አንቺ የራስሽን ኑሮ አትኖሪም? ለምን በቃ ከዚህ ርዕስ አትወጪም? ምን አገባሽ? አንቺ ማን ቤት ነሽ? አንቺ ማን ቤት ነሽ? በጣም ፈርታችኋል። እንደው በል ማለት ነው። አልኖርም መሞት ፈልጋለሁ። ተበዳ እኔን አትችሉኝም። በእንደዚህ እየመጣችሁ ምናምን እሱ ተው። እዚህ ሚዲያ ላይ አውቃችሁ ልጁ ላይ እንደውም ሌላ ነገር እንድናስብ ነው የምታረጉት። ይወጣል፣ እያንዳንዱ ነገር ይወጣል። እጃችሁ ካለበት እንትን በሉ ጩ። ምን አባታችሁ። እኔ አሁን እንደዚህ ፎቶ ተለጥፎ እንትን ብሎ ምናምን ቤቴ ውስጥ አላካሄድም። እንደዚህ አይነት ነገር ያለበትም አልገባም። አሁን ባምቢት እንትና ቤት የገባሁት ከአብሰላትን ፈልጌ እሱን ፈልጌ ልጁን ፈልጌ ነው። ምን ይመስልሃል ብዬ ነው። ትታነቃላችሁ ገና ሚዲያውን ማለት ነው። እኔ ከገባውበት ማለት ነው ተዘግዝቃችሁ ወደ ታች ራሱ ትሰቀላላችሁ። አይ ነው ሰበብ ትፈልጉብኛላችሁ። መፈራ መስሏችሁ ማለት ነው። መስሏችሁ ነው። አይ እኔ የሚገርመኝ እንደዚህ የምትሳደቡ ሰዎች ትክክል እኮ አይደለም። አስገባኝ ብለህ ገብተህ ጥያቄ ካለ መጠየቅ ሲገባ ምሳደብ ምናምን ምን አይነት ሰው ነው? በቃ እኔ ቤት ልክፈት፣ ቡና ልጠጣ። እኔ አብሳላት ስልክ ቁጥሬን ይዛችሁታል። እባካችሁ ኢንፎርሜሽን አሁን እንደላካችሁልኝ ላኩልኝ። ብልግና ምናምን እንዳትልኩልኝ እሺ። አሁን የላከው ልጅ አይቼዋለሁ። ብልግና ምናምን አትልኩልኝ። እኔ ሁለተኛ ስልክ ስላለኝ አትጨነቁ። ወይ ምንድነው እኔ የምልሽ፣ ያው አንቺ ጎበዝ ነሽ። ወደ ብሔርም አትሰዱት፣ ወደ ሌላም አትሰዱት። ብሔር ውስጥ አይደለም ይኸውላችሁ፣ ብሔር ውስጥ እከሌን መወንጀል አሌክስን መወንጀል ስለንትን ስላለፈ ነገር ስለነሱ ጉዳይ እኔ ቤት እንዳይወራ። ስለ ሀሳብ ነው። ሀሳብ ላይ አይደለ አብሰለት ሀሳቡ ላይ እና እታች ኢትዮጵያ ላይ ገባችሁ? ለምን መሰላችሁ? ማንም ሲነካ አይወድም። አሌክስ ሲያደርግ ሳናይ ማለት ነው። አሌክስ ነው ማለት አንችልም። እታች ላይ ስራውን የሰራው ሰው ማን ነው? ከኋላ ያለው ከፊት ለፊት ሲያዝ ከኋላ ያለው ይመጣል። ካለበት ዩሮፕ ነው የምንኖረው። ወርቄ እዚህ ቤት ውስጥ እኮ እኔም ቦምባስቲክም የሱም ጀማም እኮ የመጀመሪያ ላይ ቲና እንዳረፈች የሚባል ወሬ ስንሰማ እኮ አውርተን ቦምቤም አካውንቱ እንዲያክቲቭ አድርጎት ጠፍተን ነበረና ቦምቤም የተመለሰው አንበሳ ከሰጠ በኋላ እሱም አውርተንበት በቃ እንቀየስ የሆነ ውስብስብ ነገር ቆይ ልጨርስልሻ ብሏል ብለን ዞር ስንል እንደገና መጥቶ ደግሞ ኤደንን እንዳትሄጂ ነገሮቹ ላይክ ወደሱ እንዲያ እኔ ነኝ እኮ ኤደንን ያመጣኋት እኮ አባባ ላይ ቆይ ልጨርስልሻ። እሱን ሰዎች የተናገሩበት መንገድ ነው ላስረዳሽ የምሞክረው። ለምንድነው ጊፍት የምሰጠው? ለምንድነው ጉዳዩ አንተ እንዳለህበት ሰዎች ሪያክት እንዲያረጉ የምታረገው እንጂ ማንም ሰው ኤቪደንስ የለውም አሌክስ ይሄን አደረገ የሚል እኮ ማንም ጀጅ ያደረገው የለም። ግን ባይ ፎርስ ራሱ ነው እየመጣ ነገሮቹ ወደሱ እንዲያመለክቱ ወይ ሰዎች እሱን ጀጅ እንዲያደርጉት እጁ አለበት እንዲባል ያደረገው እንጂ እኮ ማንም ሰው አሌክስን ኢንፋክት እኮ ሚዲያ ላይ ወጥቼ ከመናገሬ በፊት ማንም ያላደረገውን እንደናት በውስጥ እንደ ህዝብ ጽፌለታለሁ። አሌክስ ያለውን ነገር ለህዝብ አሳውቅ። ምናልባት አሁን ክፉ ሰዎች ከጎንህ ሊኖሩ ይችላሉ። ብዙ እናቶች ያዝኑብሃል፣ ያለቅሱብሃል። አንተ በጣም ወጣት ልጅ ነህ ብዬ ጽፌለታለሁ። አሁን ሌላው ደግሞ ቢታነቅ ቢፈርድ ጥላቻ አለ ቢልሁ እስከረ እኔ ምን አገባኝ? እኔ ማንም ያላደረገውን ነገር በራሴ አድርጌያለሁ። ጀጅም ያደረኩት ምንድነው ጊፍት ሲሰጥ ኤደን እዛ አትሂጂ እያለ ሲደውል በዛ ጀጅ አደርጋለሁ ባየሁት ነገር። አይ እሱንም ዝም በይ አይንሽን ሸፍኚ የሚለኝ ሰው ካለ ታንቆ መሞት ይችላል።